በኢትዮጵያ ውስጥ በአብይ አገዛዝ የአማራው ወገኔ እየተጨፈጨፈ ይገኛል። ይሄን ለመቃወም ሜይ 23 በለንደን ለመሳተፍ ዝግጁ ናችሁ? ሰላም አማራውያን፣ አገዛዙ በአማራ ህዝብ ላይ የሚያደርሰውን ዘር ተኮር ጭፍጨፋ ለመቃወምና ለዓለም ህዝብ ለማሳወቅ ታላቅ የተቃውሞ ሰልፍ በለንደን ከተማ ይካሄዳል። ይህ ሰልፍ የሚካሄደው ሜይ 23 ሲሆን ሁላችንም ተገኝተን ለወገኖቻችን ድምጽ እንሁን። ስቶፕ አማራ ጄኖሳይድ። ሰላም ጤና ይስጥልኝ የለንደን ፋኖ አባላት። በሀገራችን ኢትዮጵያ በአማራ ወገኖቻችን ላይ የሚደረገውን የዘር ማጥፋት፣ ማፈናቀል፣ የህፃናትን ማስራብና የሴቶቻችን መደፈር ለመቃወም በለንደን ከተማ ሜይ 23 2026 በሚደረገው ዓለም አቀፍ የተቃውሞ ሰልፍ ላይ ለመሳተፍ ዝግጁ ነኝ። እናንተስ? ሰላም የለንደን ፋኖ አባላት፣ በአማራ ህዝብ ላይ እየተደረገ ያለውን አሰቃቂ ግድያ እቃወማለሁ። ድምጻቸው ላልተሰማ ህዝቦቼ ድምጽ ሆናለሁ። የፊታችን ሜይ 23 2026 በለንደን ፋኖ በተዘጋጀው የሰላማዊ ሰልፍ ላይ በመገኘት ለህዝቤ ድምጽ ሆናለሁ። በአማራ ህዝባችን ላይ የተፈጸመ ያለውን አሰቃቂ ግድያ፣ መፈናቀልና የዘር ማጥፋት ወንጀል ለመቃወም በለንደን ሜይ 23 2026 በተዘጋጀው ታላቅ ሰላማዊ ሰልፍ ላይ እገኛለሁ። ድምጽ ለሌላቸው ወገኖቻችን ድምጽ ለመሆን ግፍን ለመቃወምና የህዝባችንን ህልውና ለማስከበር ሁላችንም በአንድነት እንቁም። እኔ በጣም ደህና ነኝ። በአማራ ህዝባችን ላይ እየደረሰ ያለውን ግድያ፣ አሰቃቂ የዘር ማጥፋት ወንጀሎችን ለመቃወም ሜይ 23 ለንደን ፋኖ ባዘጋጀልን ታላቅ ሰላማዊ ሰልፍ ላይ እገኛለሁ። እናንተም እንድትገኙ። ታላቅ ሰላማዊ ሰልፍ በሀገር እንግሊዝ በለንደን ከተማ በአማራ ህዝብ ላይ የታወጀውን ጦርነት በመቃወም ሜይ 23 የአብይ አህመድን አገዛዝ ለዓለም እናጋልጣለን። ድል በግፍ እየተገደለ ላለው ለአማራ ህዝብ፣ ድል ለወገኔ። እኔም የድርሻዬን እወጣለሁ። በአማራ ህዝብ ላይ የተካሄደ ያለውን የዘር ማጥፋትና እንዲሁም ጭፍጨፋ በመቃወም ለሚካሄደው ሰላማዊ ሰልፍ ማለትም ሜይ 23 7ኛው ወር 2026 ዓመተ ምህረት ድምጽ ለመሆን እገኛለሁ። ይህንንም ድርጊት የሚፈጽሙትን ግፈኞችን እቃወማለሁ። ለወገኔ እንደውም ለወጣሁበት ማህበረሰብ ድምጽ በመሆን አለንታነቴን እገልጻለሁ። የብልጽግና መንግስት፣ የአብይ አህመድ የብልጽግና መንግስት በአማራ ክልል በሴቶችና በእናቶች በህፃኖች ላይና በአማራ ንጹሃን ህዝብ ላይ የሚያደርገውን አሰቃቂ ግፍና የጄኖሳይድ እቃወማለሁ። በለንደን ፋኖ ሜይ 23 በሚካሄደው ሰላማዊ ሰልፍ ላይ ተገኝቼ ለድምጽ ለሌለው ለአማራ ህዝብ ድምጼን አሰማለሁ። አመሰግናለሁ። ጥሪ ለሁሉም የፍትህ ወዳጆች፣ በአማራ ህዝባችን ላይ በጨካኙ የአብይ አህመድ መንግስት አገዛዝ እየተፈጸመበት ያለውን እስር፣ እንግልት፣ የዘር ማጥፋት እንዲሁም ደግሞ የጅምላ ጭፍጨፋዎች ሁሉ እንቃወማለን፣ እናወግዛለን። ዝምታ ይብቃ። ድምጽ ለሌላቸው የአማራ ህዝብ ወገኖቻችን ድምጽ ለመሆን ግፍን ለመቃወም ህዝባችንን ክብርና ህልውና ለማስከበር ሁላችንም በአንድነት እንቆማለን። ሰላማዊ ሰልፍ ለፍትህ፣ ለእውነት፣ ለአማራ ህዝብ በማንነቱና በዘሩ ለሚፈናቀለው፣ ለሚገደለው፣ ለንጹህ የአማራ ህዝብ ድምጽ ለመሆን ለንደን ሜይ 23 ሁላችንም እንገናኝ። ዓለም ዝም አትበል። የዘር ማጥፋት ይብቃ። ፍትህ አሁንም በማንነቱ እየተገደለ እየተጨፈጨፈ ላለው ለአማራ ህዝብ ይሁን። በአማራ ወገኖቻችን ላይ እየደረሰ ያለው በአብይ አገዛዝ የዘር ማጥፋት ጭፍጨፋና ግድያ እቃወማለሁ። ስለሆነም ሜይ 23 በለንደን ታላቅ ሰላማዊ ሰልፍ እናደርጋለን። በቦታው ተገኝታችሁ ለወገኖቻችን ድምጽ እንሁን። ሁላችሁም እንዳትቀሩ። ሰላም ለእናንተ ይሁን ውድ ኢትዮጵያውያን ወገኖቼ። አሁን በአማራ ህዝብ ላይ እየደረሰ ያለውን የዘር ማጥፋት ዘመቻ ይሄም የሚደርሰው በአሁን ባለው በአገዛዙ መንግስት ስለሆነ ይሄንን በመቃወም
ለንደን ላይ ሜይ 23 በሚዘጋጀው ሰላማዊ ሰልፍ ለወገኖቻችን ለእህት ለወንድሞቻችን ለውድ ለኢትዮጵያውያን ወገኖቻችን ድምጽ እንሆን ስል መልእክቴን አስተላልፋለሁ። በአማራ ወንድም እህቶቻችን ላይ በአገዛዙ በአብይ አህመድ እየደረሰባቸው ያለው የዘር ጭፍጨፋ አጥብቄ እቃወማለሁ። የፊታችን ሜይ 23 ለንደን ላይ በሚደረገው ታላቅ ተቃውሞ ሰልፍ ላይ ሁላችንም ተገኝተን ድምጽ እንሆናቸው ስል በአክብሮት ጠይቃለሁ። ሰላም፣ እንዴት አመሻችሁ? በአማራ ህዝቦች ላይ እየተፈጸመ ያለውን ግድያና የዘር ማጥፋት ወንጀል ለመቃወም ሜይ 23 2026 ለንደን ፋኖ ባዘጋጀው ታላቅ ሰላማዊ ሰልፍ ላይ እገኛለሁ። ድምጽ ለሌላቸው ወገኖችን ድምጽ ሆናለሁ። አመሰግናለሁ። ሰላም፣ እንዴት ናችሁ? የለንደን ፋኖ አባላት በአማራ ህዝባችን ላይ የሚደርሰውን ስቃይ በመቃወም ሜይ 23 ላይ በተዘጋጀው በታላቅ ሰላማዊ ሰልፍ ላይ እገኛለሁ። ለወገንም ድምጽ ሆናለሁ። እንዴት ናችሁ? በአማራ ህዝብ ላይ የተደቀነውን የዘር ማጥፋት ወንጀል ጭፍጨፋን ለመቃወም የለንደን ፋኖ ባዘጋጀው ሰላማዊ ሰልፍ ላይ ሜይ 23 በለንደን ተገኝቶ ለአማራ ህዝብ ድምጽ ለመሆን እገኛለሁ። ሰላም፣ እንዴት ናችሁ? የፋኖ አባላት በአማራ ህዝባችን ላይ የተፈጸመ ያለውን አሰቃቂ ግድያና መፈናቀል እና የዘር ማጥፋት ወንጀል ለመቃወም ሜይ 23 2026 ለንደን ፋኖ ባዘጋጀው ላይ ሰላማዊ ሰልፍ ላይ ይገኛለሁ። ድምጽ ያላቸው ወገኖቻችን ድምጽ ለመሆን ግፍን ለመቃወም እና የህዝባችንን ህልውና ለማስከበር ሁላችንም በአንድነት እንቆማለን። ድል ለፋኖ፣ ድል ለተጨቆነው ለአማራ ህዝብ። ሰላም የለንደን ፋኖ አባላቶች በአማራ በወገን ላይ የሚደርሰውን የድሮን ጭፍጨፋ፣ ግፍና ግድያ፣ መሰደድ እንዲሁም እስራት ለመቃወም ሜይ 23 2026 በለንደን ፋኖ አባላት ቡድን የሚዘጋጀውን ሰልፍ ለወገኔ ድምጽ ለማሰማት እገኛለሁ። እንድትገኙ ስል በትህትና አሳስባለሁ። አመሰግናለሁ። ሰላም ኢትዮጵያውያንና ትውልደ ኢትዮጵያውያን፣ የማይዘለል ቀጠሮ የማይታለፍ እውነት ሊነገር ኢትዮጵያውያንና ትውልደ ኢትዮጵያውያን ለወገናቸው ድምጽ ለመሆን ቀን ቆርጠዋል። ያለፉትን 8 ዓመታት ሀገርን ሲያፈርስና በገዛ ህዝቡ ላይ ጦር አስፍሮ ሲጨፈጭፍና ሲገል የነበረው የብልጽግናው መሩ አገዛዝ ምርጫ ለማድረግ ቀን ቆርጧል። ይህ ምርጫ ማደናገሪያ መሆኑን ለዓለም ለማሳወቅ የለንደን ፋኖ ባዘጋጀው የተቃውሞ ሰልፍ ላይ ሜይ 23 2026 በመገኘት ለወገናችን ድምጽ እንሆን። ስቶፕ አማራ ጄኖሳይድ። ሜይ 23 በለንደን ታላቅ ሰልፍ እናካሂዳለን። በዚህ ቀን በመገኘት ለህዝባችን ድምጽ እንድትሆኑ ስንል ጥሪያችንን እናስተላልፋለን። ይህ መልእክት ለሁሉም ይደርስ ዘንድ ሼር፣ ኮፒ ሊንክ በማድረግ ተባበሩን። መልእክቱን ለሁሉም አዳርሱ። ማንም እንዳይቀር የማይቀርበት ቀጠሮ ነው። እናመሰግናለን። በአማራ ወገኔ ላይ እየደረሰ ያለውን የዘር ጭፍጨፋ አጥብቄ እቃወማለሁ። ይህንን ለመቃወም ሜይ 23 በለንደን ሰልፍ ላይ እገኛለሁ። እናንተስ? ሰላም ወደ ኢትዮጵያውያንና የአማራ ህዝቦች ሜይ 23 ለንደን ፋኖ ባዘጋጀው ሰላማዊ ሰልፍ ላይ ተገኝታችሁ የአማራ ህዝብ በደል፣ ስቃይ፣ ግድያ፣ መደፈርን ለዓለም ታሳውቁልን እንላለን። በአክብሮት ጠርተናችኋል። በአብይ አገዛዝ የአማራው ወገን እየተጨፈጨፈ ይገኛል። ይህን ለመቃወም ሜይ 23 በለንደን ለመሳተፍ ዝግጅት
አማራዎችና ኢትዮጵያውያን እንዴት ናችሁ? ለሜይ 23 ለሰልፉ እንገናኝ፣ ለህዝባችን ድምፅ ነው። በአማራ ወገኖቻችን ላይ በአብይ አህመድ አገዛዝ እየደረሰ ያለውን የዘር ማጥፋት ጭፍጨፋ አጥብቄ እቃወማለሁ። ሜይ 23 በለንደን ፋኖ በተዘጋጀው ሰላማዊ ሰልፍ በመገኘት ሁላችንም ለወገኖቻችን ድምፅ እንሆን። አደራ እንዳትቀሩ። ሰላም ቤተሰቦች እንደምናችሁ። በአማራ ወገኖቻችን ላይ በአብይ አገዛዝ መንግስት እየደረሰ ያለው ሲቃይ፣ መፈናቀል እንዲሁም ደግሞ የዘር ጭፍጨፋ ለመቃወም ለንደን ፋኖ ከሌሎች ወንድሞች ጋር በመሆን የፊታችን ሜይ 23 በለንደን ከተማ ታላቅ ሰላማዊ ሰልፍ አዘጋጅተናል። በዚህ ቀንና በዚህ ቦታ በመገኘት ወንድሞች ሁላችሁም በመገኘት እንድትሳተፉ ስል በአክብሮት አሳስባለሁ። ውድ ኢትዮጵያውያንና ውድ አማራ ልጆች ሜይ 23 ለንደን ፋኖ ባዘጋጀው ሰላማዊ ሰልፍ ላይ ተገኝታችሁ የአማራን ህዝብ በደል፣ ሰቆቃ፣ ግድያ፣ መደፈርን፣ መፈናቀልን ለዓለም ህዝብ ድምፅ እንላለን። አመሰግናለሁ። ለንደን እንገናኝ። ሰላማችሁ ይብዛ። በአማራ ህዝብ ላይ የሚደርሰውን አሰቃቂ የሆነ የዘር ጭፍጨፋ ጥቃት አጥብቄ እቃወማለሁ። ሜይ 23 2026 ለንደን ፋኖ ባዘጋጀው ሰልፍ ላይ እገኛለሁ። ድምፄን አሰማለሁ። አይ ሰላም ናችሁ? እንዴት ናችሁ? የለንደን ፋኖ አባላት በአማራ ህዝብ ላይ እየተፈጸመ ያለው የዘር ማጥፋት ጭፍጨፋ እንዲሁም አረመኔ የብልጽግና መንግስት እያደረገው ያለውን የዘር ማጥፋት ጭፍጨፋ ለመቃወም የለንደን ፋኖ ባዘጋጀው ሰላማዊ ሰልፍ ሜይ 23 2026 በመገኘት ለወገኔ ለተበደለው ድምፅ ለመሆን እመጣለሁ። ሰላም ውድ የለንደን ፋኖ አባላት በሙሉ የፊታችን ሜይ 23 በሚደረገው የተቃውሞ ሰልፍ በመውጣት ለወገኖቻችን ድምፅ እንድንሆን የፋሺስታዊ አገዛዝ የአብይን ስርዓት በመቃወም ሁላችንም ወጥተን ለህዝባችን ድምፅ እንሆን እላለሁ። አመሰግናለሁ። በኢትዮጵያ ውስጥ በአማራ እህትና ወንድሞች ላይ በመንግስት ከፍተኛ የሆነ ግድያና ጭፍጨፋ እየተደረገባቸው ይገኛል። ይሄን ለመቃወም ሜይ 23 በለንደን በመገኘት ድምፄን አሰማለሁ። እናንተም እንዳትቀሩ፣ እዛው ተገናኝተን በጋራ ድምፃችን እናሰማ። ስቶፕ አምሃራ ጄኖሳይድ ኢን ኢትዮጵያ። ሰላም ቤተሰብ፣ በወገኔ ላይ የታወጀውን የሞትና እንዲሁም ደግሞ የድሮን ጭፍጨፋ ለማውገዝ በሜይ 23 2026 በለንደን ላይ የሚደረገው ታላቅ የተቃውሞ ሰልፍ እገኛለሁኝ። ሁላችንም ተገኝተን ድምፃችንን እናሰማ። ፋኖነት ድል ነው። ሰላም ውድ አማራውያን እንደምን አላችሁ? ሜይ 23 2026 ለንደን ፋኖ ባዘጋጀው ሰላማዊ ሰልፍ በመገኘት ድምፅ ለሌላቸው ወገኖቻችን ድምፅ በመሆን የድርሻችን እንወጣ እላለሁ። በህዝባችን ላይ እየተፈጸመ ያለውን የዘር ማጽዳት ወንጀል ለዓለም አቀፉ ማህበረሰብ የማሳወቅ ግዴታ አለብን። ለንደን እንገናኝ። ሰላሞች ይብዛል። እንደምን አላችሁ ውድ አማራውያን በሙሉ እንዲሁም የለንደን ፋኖ አባላት። እንደሚታወቀው ሜይ 23 2026 በለንደን የተዘጋጀው የተቃውሞ ሰልፍ እንደምንገናኝ ሁላችንም በየልባችን ቃል ገብተናል። ይህም ሲሆን የአማራ ህዝብ እንደሚታወቀው በአገዛዙ ስርዓት ለዓመታት ያለማቋረጥ የዘር ማጥፋት ጭፍጨፋ የታወጀበት ህዝብ መሆኑን የዓለም ያደባባይ ምስጢር ነው። ሆኖም ግን ይህን ህዝብ ሊያድነው የሚችል አንድም አካል ባለመኖሩ እየተጨፈጨፈ፣ እየተገደለ፣ እየተደፈረ ቤተ እምነቶች ሙሉ እየፈረሱ መነኮሳቶች እየተገደሉ በዱር ያሉበት ህዝብ በመሆኑ እኛ ባለችን አጋጣሚ ይህን እድል አግኝተን ሀሳባችን መግለጽ በመቻላችን ሀሳባችንን እየገለጽ ህዝባችንን ከመሞት የምናድንበት አጋጣሚ ካገኘን የልባችንና የአቅማችንን እንድናደርግ በዚሁ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ሁላችንም ለዚህ ሰልፍ እንዘጋጅ። ይህ ህዝብ የእኛን እርዳታ ይፈልጋል።
ይህ ህዝብ በግፍ እየተገደለ ያለ፣ ይህ ህዝብ እየተጨፈጨፈ ያለ ሁላችንም እንሰማ። አመሰግናለሁ። ሰላም አማራውያን እንዲሁም አጠቃላይ የለንደን ፋኖ አባላት በሙሉ እንዴት አላችሁ? አምባገነኑ የአብይ አህመድ መንግስት በአማራ ህዝብ ላይ ያደረሰ የሚገኘውን ትልቅ የሆነ ግፍና በደል፣ የአማራ ህፃናት በትምህርት ገበታ አለመገኘታቸውን፣ የአማራ እናቶች በሰላም ወጥቶ መግባት አለመቻላቸውን፣ የአማራ ገበሬ በሰላም ወጥቶ አርሶ መግባት አለመቻሉ፣ እንዲሁም በአጠቃላይ በገፍና በጅምላ በሚደርሱ የድሮን ጥቃቶች ብዙ የአማራ ንጹሃን ዜጎች እየተገደሉ መሆናቸውን ለዓለም የምናሳዩበት እንዲሁም የምንቃወምበት ብሎም ህዝብን እየገደሉ ህዝብን እያንገላቱ ምርጫ ማካሄድ እንደማይቻል የምንቃወምበትና ለዓለም ህዝብ በጉልህ የምናሳዩበት ታላቅ ሰላማዊ ሰልፍ ተዘጋጅቶልናል። ስለዚህ ውድ አማራውያን የሆናችሁ ለህዝባችሁ የምትጨነቁ በሙሉ በመላው ዩኬ የምትገኙ ሜይ 23 ላይ በዚህ የሰላማዊ ሰልፍ ላይ በመገኘት ለህዝባችን ድምፅ እንሆን እላለሁ። አመሰግናለሁ። አንድም አማራ በዚህ ቀን መቅረት የለብንም። ሁላችንም በዛው ተገኝተን ለህዝባችን ድምፅ መሆን አለብን እላለሁ። አመሰግናለሁ። አማራ ያሸንፋል። ድል ለአማራ።